ማርያም እንዴት ዋው ጀግና ማርያም እኔ ግን ማለት ሳስበው እውነት እኔ የምልሽ እሺ ቆይ ግን ማለት ነው አንድ አድራዳ ግን ማለት እስቲ ጀግና ያራዳ ሰላም የኛ ምርጥና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልን? እኛ አለን። እናንተ እንዴት ናችሁ? አለን። ቤተሰቦች እንደምን አላችሁ? ዛሬ ይሄን ቪዲዮ ላይክ እያደረጋችሁ ጀምሩት። ዛሬ በአዲስ ቪዲዮ እና ትንሽ ማለትም ጠንከር ባለ ነገር ነው የመጣ ነውና ነገሮች ወደዚህ የተንበዛበዙ ውጤት ግልጽ ባልሆኑበት መንገድ ላይ ነው ትንሽ ነገሮች ግራ እያጋቡን እያዳከሙ ያሉትና የኛ ቤተሰቦች ዋነኛ ነገር ዛሬ የመጣንበት ልናሳውቃችሁ አንድ ነገር ወደናል። ያ ነገር ምንድነው? ነገ አዲስ አበባ ሀዊ ልትሄድ ነው። የርሜላት እና ሀሳብ ዞኝ ይላል አዲስ አበባ ልትሄድ ነው። የምትሄድበት ዋነኛ ምክንያት ከሩታን ለማግኘት ነውና እስከዛሬ እንግዲህ እንደምታውቁት የሩታን ህይወት ለመታደግ ለመልፋት እቷንም ወደ ቤት ለማውጣት ብዙ ጠረናል ደክመናልና ይህንን ደስታ ይህንን ደግሞ ነገር ከግብ ለማድረስ እስከዛሬ ለኔ ደክመሻል እና ማወራሽ ነገር አለ ነይ ወደ አዲስ አበባ ብላት እስቲ ከኔ ልቅባችሁ ያምራልና እስቲ አውራችሁ ያለው ነገር ቤተሰብ እንግዲህ ነገሮች ፈጣሪ ጋር በእናንተ ጸሎትና ዱዓ ወደ ቦታቸው እየያዙ ነው። በዚሁ እንዲቀጥል አሁንም በጸሎት ሁሌ በርቺ እንደምትሉኝ ሳሚንም እኔንም እንደምታጠነክሩን አሁንም በዛው እንድትቀጥሉ ስል በድጋሚ ጠይቃችኋለሁና ብዙ ጊዜ እንትን በውስጥ መስመር በጣም ልታበረታቱኝም አላችሁ። ደግሞ ኮሜንትም የሆነ ደስ የማይልም ነገር ለምንድነው እንትን የምትይው ለምንድነው ወደኋላ የምትዘጋዩት ለምን አታፈጥኑትም ምናምን የምትሉ ሰዎች ነበራችሁና ነገር ባንዴ አይደለም። ነገር በሶስቴ ነው የሚባለው። ነገር በሶስቴ ነው የሚፈታው የሚባል ነገር አለና ነገሮችን በጣም በብዙ እናንተ በማታውቁት መልኩ በብዙ ደክመንበት አሁን ከፈጣሪ ጋር መስመር እያሳዝን ነው። አሁንም ይቀጥላል ነው ፊልሚያው እንደቀጠለ ነው። ስምምነት ላይ አልደረስንም። ግን እኔ አንድ ነገር መናገር ፈልጋለሁና በነገራችን ላይ በሰው ላይ ወንድሙን ብትሆን ኤፍሬም ተብዬ በገዛ ወንድም ላይ መጥፎ አዋጅ ባታውጅ ጥሩ ነው። ማለትም ይሄ ማለት በየትኛውም እምነት በየትኛውም ሃይማኖት ልክ አይደለም። ልክ ያልሆነበት ምክንያት ምንድነው? ሰው መድኃኒት እንዲወሰደ ነው። አይምሮ ጥሩ አይደለም። እንደዚህ ነው ምናምን በቃ ተው። እንደዚህ አላስፈላጊ ነገር አታርጉ፣ አትናገሩ። ልክ አይደለም። ተሳስቶ ነበረ ተስተካክሏል ወይ ደግሞ ተመልሷል ተጸጽቷል ነው ይባላል እንጂ መድኃኒቱን አግኝቷል አሁን ድኗል ምናምን ይሄ እንደዚህ ነገር ነው አይባልም። እንደዚህ በገዛ አይጠበቅም። ሌላ ሰው ያውራ ባዳ ያውራ። አንተ ደግሞ በገዛ ወንድም ላይ እንደዚህ አይነት ነገር ባታውጅ። ሁለተኛ ደግሞ ሰሞኑን እንደምትደርስ ተጨንቃት ይሄ ድርጊት ደግሞ ምንድነው? ከመቼ ጀመረ? በጣም ጽምልቅልቅ እየተጨማለቀ እኔ ማቀም ለዚያ እኔ ወይ ሌላ ሀሳብ አለ። እኔ ማላውቀው ሀሳብ ካለ ግልጽ አድርግልኝ። ደውዬ ስልክ አላነሳህልኝም። አትንበጫበጭ እንደዚህ። ቴክ ኬር ልልህ ነው የምፈልገው ዛሬ። አቁም እንዳታስጨርስ። የፈለገም ነገር ተግባባ ቢያናድደኝ ምንም ነገር ማንም እንዲነካብኝ አልፈልግም። ሳስተነግርህ ማንም በሱ ምክንያት ነው ይመስለኛል አይደል? አንቺ የወሰንሽው በጣም እንድታገኛት ይሄ ነገር ምንድነው? በዚህ ልክ እንደዚህ እየተጨማለቀ ያለው ሌላ ያሰብከው ድራማ ነገር ካለ የምትጫወትበት ሄደህ ተጫወት። ገባ? ወጣም ወረደም ምንድነው ነጣም ገረጣም እህቴ ናት አይደለ? ማንም እንዲያስጨንቃት ፍቃደኛ አይደለም። ገባ?
እኔን አልሰማ ማለቷ ምናምን ሊያናድደኝ ብዙ ነገር እንደወስንም አሁን ነገርም እንድል አድርግ ሆኜ ሊሆን ይችላል። በጣም ብዙ ነገሮችን ብዬም ሊሆን ይችላል። ብዙ ነገር ስሜታዊ ሆኜ ሊሆን ይችላል። ምክንያቱም አለመስማቷ ታላቅ እህቷን ምክር አለመስማቷ አናዶኝ ባለቤቱን ካናቁ አጥራ አይነቀነቁ የሚባል ነገር ካንቺ ጋር አሁን እሷ ያላት ጋብ ጸብ ያላት መጥፎ ደረጃ ነው ይመስለኛል። በዚህ ልክ ማንም እንዲነቃት ያደረገው ይመስለኛል። እንደዛ ነው እንዲነቃት ያደረገውና እንደዛ ነውና አንተ ስነ ስርዓት ያዝ። አንተ ይደረስበታል። እዳው ገብስ ነው። ፍሬም ስነ ስርዓትህን ያዝ። አሁኑን ረጅም ሳትጓዝ ማለት ነው። መጥቼም እስካወራህ ድረስ ስነ ስርዓትህን ያዝ። ስልክ ደግሞ አንሳልኝ። ቴክስት ማድረግልሃለሁ። አይተዋል ግን አልመለስክልኝም። ሌላ ተልኮ አለ እንዴ? እኔ ማላቀው ተልኮ ካለ ላስቁምሽ ከይቅርታ ጋር ለምን እንደሆነ ታውቂያለሽ። አሁን ደግሜ መናገር ካለብኝ ልበለው ቃል መደጋገም እንዳይሆንብኝ ባለቤቱ ካላቁ አጥራ አይነቀንቁ የሚባል ነገር አለና እሷ በከፈተችው ቀዳዳ ነው ሁሉም የገባ እንደፈለገ ለግላ ቆርጥሽና ባለቤቱ ካላቁ አጥራ አይነቀንቁ የሚባል ነገር አለና ያ ማለት ምን ማለት ነው? ሄርሜላ በእናንተ ቤተሰብ ላይ እየከፈተች ያለችው አተካራ ጭምቅና ባንቺ ላይ ካንቺ ጋር ጸብ ውስጥ አተካራው እስከዛሬ እንደ የጥና ድመት የተያያችሁበት ባለው ነገር ነው። ይሄ ሁሉ ነው ሁሉ እየመጣ የተዳፈረ መንገድ እየከፈተ ያለውና ያ ማለት ነው። ስለዚህ ምንም እንዳይገርምሽ ጠንካራውኝ ነገም አሁን አዲስ አበባ ስትሄጂ የሚፈጠር ነገር እንኳን ምንም አይነት ነገር ቢኖር ከዚህ በፊት ዛሬ አሁን ነገ ለሶስተኛ ጊዜ ነው የምትሄጂው መስለኛል። አትንካር ስለዚህ ለሶስተኛ ጊዜ ላይ በምትሄጂበት ሁኔታ ላይ ማድረግ ያለብሽ ነገር ጠንቃቃ ሆነሽ ነው ማድረግ ያለብሽ። ገብቶሻል አይደለ? ምክንያቱም ሩታን ጠርጥሪያት እያልኩሽ አይደለም። ገብቶሻል ሩታን ምክንያቱም ለኛ እሷ ዋጋ ስንከፍል የቆየን ሰዎች ነን። ስታገይላት እሷም ታውቃለች የምታውቀው ነገር ነው። ነገር ግን እሷ ለማግኘት ዋጋ ስትከፊ ምናልባት ይህንን ነገር የማይፈልጉ አካላት ይኖራሉ። አንቺም ካሜራማንሽ ሆናችሁ ጥንቃቄ ነገር እንድታደርጉ ነው እኔ የምፈልገው እንደ ራሴ እንደ ወንድም ስመክርሽ ማለት ነው። ገብቶሻል አይደለ? ከካሜራማናችሁ ጋር ሆነሽ እሱንም ይዘሽ ነው ልትሄጂ ነው አይደለ? ስለዚህ ጥንቃቄ አድርጊ በተቻለሽ መጠን። ምክንያቱም ኤፍሬም በዚህ ልክ ጤነኛ ነገር ካንቺ ጋር ይኖረዋል ብዬ አላስብም። ምናልባት ከቡዜ ጋር ያለውን ነገር ፈታችኋል፣ ሰላም አውርዳችኋል። ትላንትና በጋሽዬ ምናምን የተባለውን ነገር ፈቃደኛ የማይሆኑ ሰዎች ሊኖሩ ይችላሉ። ብዙ ነገሮች አሉና ራስሽን ጠብቀሽ ከጋሽዬም ጋር በስልክ በአጋጣሚ አነገርኩ አውርተን ነበረ። ያስተካከልኩኝ ነው በውስጥ ብለውኛል። በጣም ቴንኪው ልል ፈልጋለሁ። በጣም ቴንኪው። እኔ በራሴ በቤተሰብ ልጨርስ ፈልጌ ነው በምስጢር አድርጌው ነው እንጂ እየሄድኩበት ነው። ያው ሚዲያ ላይ ስላልወጣሁኝ ነው ወይ ብለውኛል። ስለዚህ ጋሽዬም በጣም ከልብ ቴንኪው ልል ፈልጋለሁ። ከዛ በፊት እኔ አንድ ነገር የመጨረሻ ማስጠንቀቂያ ነገውን መንገድም ስለምትሄጂ መጨረሻ ማስጠንቀቂያ የምፈልገው ነገር አንድ ነገር አለ። እህትሽን አስቁሚ። በቃ ምኗም ስላልተመቸኝ ማርቲ ተብዬ በቃ የምታስቆሙ ካል አስቁሟት። እውነት በጣም ብዝብዝ ያለ ተጨመላለቀ ጭምልቅልቅ ያለ ነገር ነው እያደረገች ያለችው ማለት ነው ሀዊ። ስለዚህ ማስጠንቀቂያ መስጠት ካለብሽ ለሷ ስጫት በቃ። እኔ እኮ ስንቱን አስጠንቅቄ ልቻለሁ። አይ ነው አይደለም አሁን ያይሹ መንገድ አለ አይደል? ነገ መንገድ ልትሄጂ ነው አይደል? ስለዚህ በምን ልክ እንደሆነ ሩታ ለምን እንደፈለገች ምን እንደሆነ ኬዙን ስትደርሺ ነው ታሳውቂ። እኔ ሲጀመርም እነሱንም ላገኛቸው ነው ውሳኔ። ማርቲንም መጀመሪያ ሐሳብሽን አሳቂ፣ እሷን ከሷ ጋር አውሪ። ከዛ በኋላ ከሩታ ከጨረስኩ በኋላ በእርግጠኝነት የለህም ነገር ሊሆን ይችላል። የፍቅር አይደለም በእርግጠኝነት እና ልቧ በጣም እንደተሰበረ እርግጠኛ ነኝ። በጣም ተሰብሯል ልቧ። የፈለገም ቢሆን በጓደኝነት እንኳን አብሮ የሚኖር ሰው ሲርቅ በጓደኝነት ጀስት ላይክ ፍሬንድ ሆነ የቅርብ ጓደኛ ያልከው ሰው እንኳን ሲርቅ በጣም ነው ውስጥ የሚጎዳውና አይደለም ይሄን ያክል ቦታ የሰጠኸው እልህ ውስጥ የገባህለት አይደለም እና በጣም ብዙ ነገር ነው ውስጥ እንትን እያለ ያለው። በጣም እንደተሰበረች እርግጠኛ ነኝ። ሄጄ እሷንም ትሪት ባደርጋት ደስ ይለኛል ቤተሰብና ነገር ከነገ ወዲያ ሁሌ የምለው ምንድነው ማርቲ ስነ ስርዓት እያልኩሽ ነው። ስነ ስርዓት ቤትና ፈሳፈሳ ነው ወደ ሩቅ ላይ ገዛው ነው የሚባል ነገር አለና ልጅቷን ማይሆን ነገር ውስጥ አንቺም አሁን ጭራሽ ብለሽ ማይሆን ዕቃ ጨዋታ ጀምረሻል።
እኔ እኮ በልጅነታችሁ ቃል ተጫውታችሁ ነበር እንዴ? ከባድ ነው እና ቤተሰቦች አንዳንዴ አለማስተዋል ዋጋ ያስከፍላል። እኛ ቤተሰቦች የእውነቴን ነው፣ አለማስተዋል ዋጋ ያስከፍላል። እኔ መናገር ፈልገው ነገር ያልኩት ይሄንን ነው። ከትላንት ወደ ምሳሌ የነበረው ሳሚ ፋሚሊዎቼ እያያችሁ የነበረው ነገ ይሄ ልጅ ወደ ቤቱ መመለሱ አይቀርም። ያኔ አጉል መስተባበር ውስጥ ትገቢያለሽ፣ አጉል ነገር ውስጥ ትገቢያለሽ፣ ይቅርብሽ ነው እያልክ የነበረው። አሁንም እያልኩ ያለሁት ነገር እየሆነ ነው ያለው። ገና ምንም ውሃውም ሳይሞቅ ነው እየተከሰተ ያለውና ፋሚሊ አሁንም ፕሊዝ ማርቲ እረፊ። በቃ እኔ ካክስቴ ጋር ተጣልቻለሁ በሄርሜላ ምክንያት። ከአብሮ አደግ ጓደኞቼ ጋር አልቀረም እየሄድኩኝ ስሟን ያነሳው ላይ እየተደባደብኩኝ ነው፣ እየተጣላሁኝ ነው። አጉል በህይወቴ ጸምጠላዋን ልጅ አጉል ጸበኛ አርገሽኛልና አሁን ደግሞ ማርቲ ላንቺ ደግሞ እንደገና ሌላ አተካራ ውስጥ አልገባም። ስነ ስርዓት ያዥ። አክስታችሁም አሁንም ቁጥር ላይ ነች። አሁን አቁማለች። እንደውም እሷ ተረጋጋች እኮ አሁን ዋጋዋ ተሰጥቷታል። ኳስ በመሬት ተብላለች። ኳስ በመሬት አሁንም ኳስ በመሬት እናታለን። ስለዚህ እናሳ ብሏል እና ነገሮች እንደዚህ ነው። ግን ሁሉ የሆነው ፋሚሊ በእናንተ ጸሎት ነውና ነገም ከነገ ወዲያ ከጎኔ አይደል? ሁሌም ከጎኔ እንድትሆኑ በትህትና እጠይቃለሁ። ሁላችሁንም ባላችሁበት እግዚአብሔር ያክብርልን። ያላችሁ በውጭም ያላችሁ ሶሪና ሁላችሁ ይጠብቃችሁ፣ ሰላማችሁን በስት ያደርግልን። ትንሽ ጉንፋን ይዞኛል፣ ድምጽ ደግሞ ጎርነት ነገር ብሏል። የጎረምሳ ሰላም ያጣችሁ ሰላማችሁን አግኙ፣ ጤና ያጣችሁ ጤናችሁ ፈጣሪ ያግዛችሁ። ወደ ሀገር መግባት የፈለጋችሁ ያሰባችሁ ካላችሁ በሰላም ወደ ሀገራችሁ እንድትገቡ እንጸልይላችኋለን። ምናልባት እግዚአብሔር ደግሞ ከኛ ደግሞ ያለፈውን ነገር ፈጣሪ ይጨምርበት ነው የምንለው። እንወዳችኋለን ቤተሰቦች። ባይ ባይ።